ማረም በጣም አይሆንም። ዛሬ እንግዲህ የኔ ልደት ነውና እንደ 26 ዓመት ወጣት ምንድን ተማርክ ካላችሁኝ ህይወት ትምህርት ነች ሲባል ያው ብዙም ምንድን ነች ህይወት ትምህርት ነው ምን ማለት ነው የሚለውን ነገር ኮንሲደር አላረጉም ነበረ። ግን ያው በብዙ ነገር ብዙ ውጣ ውረዶች፣ ሴት ባኮች፣ ብዙ ላይክ ጥሩና መጥፎ ነገሮች ስታዩና ባያችሁ ቁጥር የምትማሩበት ፐርስፔክቲቭ ነገሮች የምታዩበት ፐርስፔክቲቭ ምናምን እየተለያየና ሼፕድ እየሆነ ይመጣልና ያ ነው ለካስ ህይወት ትምህርት ናት የሚባለው። ብዙ ነገሮች መውደቅ መነሳት ስላለ ያንን ነገር ከዛ ነገር ትምህርት ወስዶ ራስን ለቀጣይ ነገር ማዘጋጀት ቤስቲንግ ነው እና እያረጀን እስቲ ዛሬ ጀመውን ለማግኘት ወደ እነሱ እየሄድኩ ነው። ህይወታችን ላይ አንድ እድሜ ጨምረናል። በብዙ ነገር በተለያየ ነገር ራሳችንን ከፍ አድርገናል ብዬ አስባለሁ እና እስቲ አብረን የሚሆነው እኔ ቦክሰኛ ነው የቃሌ ጊፍት ምን እንደሆነ ታውቃለህ? ኧረ አይደለም ቤቱ አድቬንቸር ያሳየኛል እንዴ መቼም የማያልቅ ጊፍት ነው። ከቃሌ ሁሌ የማገኘው የወንድምነት ጊፍት ነው። እኔ ማርያምን ሁሌ ነው አድማየር ማረገውና አለሚን ነው የሚያሳየው። ኦኬ ጋይስ ዛሬ ሜይ 11 the one and only አልሰኮትም እኮ በጣም አሪፍ። ዛሬ ሜይ 11 the one and only ቹቹ የተወለደችበት ቀን ነውና ቹቹ በጣም ፍቅር አለ ላንቺ ሃፒ በርዝዴይ ልልሽ ፈልጋለሁ። በዚህ ዕለት አለኝ ማርያም ምንም ፍቅር የለም ህይወታችሁ በላችሁ በኢየሱስ ስም ይሄን መጽሐፍ ጋይስ አንብባችሁት ሴቶች ከሆናችሁ ለባሎቻችሁ እንዳትገዙ። ይሄን መጽሐፍ መመክራችሁ ነገር እሱ ነው። ወንዶች ከሆናችሁ ደግሞ እንዴ ሱፔሪየር ነው የሚያረጋችሁ። በቃ እንደስሙ ሃይሊ ሪኮመንድድ ቡክ ነው ጋይስ። አዎ በጣም እና ጋይስ ዛሬ እኔና ይሄው ሁሌ ቀድመን የምንገናኘው ሶስታችን ማርያም እንዳለ አርፋጅ ሲያስጠን እና ጋይስ ዛሬ ይሄንን ልደት ለማክበር በጣም እንትን ስለሆነ ደስ ብሎናል። እንሽላንት ሆኖ ቹቹ ማርያም በጣም አይሆንም ዝም መተው ነገሬን ከተተው የሚል ትምህርት አለ። ማርያም መተው እኔ ግን ልምከራቸው አንዴ ቲክቶክ ላይ ያየሁት ትልቅ ትምህርት አለ። በእውነት ነው የምላችሁ። ቆይ ስክሪንሻት ስላደረኩት እያነበብኩ እንትን ልበላችሁ ጋይስ። ይሄ ተስፋ ለቆረጡ ሰዎች ማርያምን ተስፋ ለቆረጡ ሰዎች እንትን ላሉ ሰዎች እቺ ፍቱን የመጽሐፍ ቅዱስ ጥቅስ ነች። እሺ ዲያቆን ሄኖክ ኃይሌ ነው ያለው። አንደኛ ወደ ቆሮንቶስ ሰዎች ምዕራፍ 10 ቁጥር 13 እንዲላል። እሺ ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባችሁም፣ ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው፣ ትታገሱም ዘንድ እንድትችሉ ከፈተናው ጋር መውጫውን ደግሞ ያደርግላችኋል ይላልና በጣም የሚያጽናና ቃል ስለሆነ እኔ በጣም ሃርት ተች ነው አይደል? እዚህ ዓለም ላይ ስንኖር ሰርቫይቪንግ ኢዝ ዊኒንግ አይደል? መኪና መግዛት ቤት መግዛት አይደለም ሰርቫይቭ ማድረግ በራሱ ዊን ማድረግ። እግዚአብሔር ጋር እንታገላለን፣ ጥሩ ደረጃ እንደርሳለን። መልካም ልደት ቹቹ። እንግዲህ የወንድማችን ማርቆስ ተክሉ ያነሳው ሐሳብ በጣም ጥቁም ነው እና እዚህ ላይ የምጨምረው ሐሳብ ቢኖር ኑሮ በጣም ከባድ ነው። በጣም ብዙ ሰው እየተፈተነ ነው በኑሮ ውድነት፣ በነዳጅ በቃ ሁሉም ሰው ሩጫ ላይ ነውና ሁሉም ሰው የመጣው ፈተና እግዚአብሔር መውጫውን ስለሚያዘጋጅልን እንዳትጨናነቁ ለማለት ያህል ነው።
ያው አሁን እነሱ ያሉት ነገር ላይ ትንሽ አድ ለማድረግ ያክል ያው ህይወት ላይ አት ኤንድ ኦፍ ዘ ዴይ ቁሱ ሳይሆን የደረስንበት ሰክሰስፉሉ ምናምን ሳይሆን ሚኒንግ የሚሰጠው ፉልፊል መሆናችን የምንፈልገውን ነገር በራይት ታይም ባይሆንም ግን አትሊስት የምንፈልገውን ነገር በህይወታችን ማግኘታችን ግዴታ ሰው ያለውን ጀስት ለቫሊዴሽን ሊሆን ይችላል ሰው ይህን ይፈልጋል ስለሚባል ያንን ነገር ማድረግ አለብን ሳይሆን ምን ፉልፊል ያደርገናል የሚለው ነገር አት ኤንድ ኦፍ ዘ ዴይ እሱን ስናገኘው ራሳችን እናገኛለን ደስታችንን ዘላለማዊ ደስታ ማግኘት እንችላለን የሚል ሀሳብ ነው ያለኝ እና እኔም እዚች ምድር ላይ በቆየሁባት 26 ዓመት እንግዲህ እነዚህ ነገሮች ተምሬያለሁ። ሞር ኦፍ ብዙ ነገሮችን ደግሞ ለመማር ያብቃኝ ብዬ አስባለሁ። ያብቃን አብረን ደግሞ ብዙ ነገሮችንም ለማየት ያብቃን። በጣም ነው የምወዳችሁ በእውነቱ በዚህ አጋጣሚ ዛሬም ብቻ አይደለም ሁሌም ነው የምናችሁ። በጣም የደስታዬ ምንጮች ናችሁ። እኔ በጣም እናንተን ሳገኝ ነው የምስቀው እኮ እግዚአብሔር እኔ ማርያምን የምሬን ነው። ስሩዲስ እንግዲህ 25 ዓመት ሲሞላው ቻይናው እና 26 ዓመት ሲሞላው ቻይናው በጣም የተለያየ ነው ማለት በዚህ አንድ ዓመት ብዙ ነገሮች ተለውጠዋል። ስፒሪቹዋሊም ሜንታሊም ብዙ መጽሐፎችም ደግሞ ቻይናውን ሰርተውታል ብዬ አስባለሁ እኔ እና በጣም አም ሶ ሃፒ እንደዚህ ጠርቦት ሼፕ አድርገውሻልና በጣም በዚሁ ቀጥል። ኔክስት ይር ደግሞ በ27 ዓመት ስትገናኝ ከዚህ በላይ ዊዝደም ኖሮሽ ከዚህ በላይ እውቀት ኖሮሽ ህይወትን የምትመራበትን ጥበብ ደግሞ እግዚአብሔር እዚህ ላይ ይጨምርልሽ ነው ወደኛ አባት። አይ ላቭ ዩ ሶ ማች ንጉሳውያን ስመጥቷል በአንድ አያዝምኩ ጀማው ተከስቷል። ደስ ይላል። ሰላም ፒንክ በፒንክ ሆነሽ የሳ ይላል እና ደስ ብሎኛል። በጣም አመሰግናለሁ። በጣም አመሰግናለሁ።
ጀርባ ደግሞ ተባብራችሁ ይሄ ነገር አፕ እንዲያደርግ ስላደረጋችሁ ነው በጣም የማመሰግነው። Big love and big respect. Big love for you. We love you, my brother. አንቺ ማርያምን ይድብሻል። በስና በጣም ያምራል። ቴክስት አድርጊልን። እንደዚህ ብለሽ እንዴ ብዬሽ እኮ ነው የመጣሁት። እና ምንድነው ጀማው እዚህ ጋር ትንሽ የመራብ አይነት ሲቹዌሽን ላይ ያለው ፀሐይ ላይ ነው፣ ሙቀት አለ እና ቫይብ እያደረገ ነው። አትሰማው ዘፈኑ ምናምን ደስ ይላል። ቦታው አሪፍ ነው። 9 ከ10 የሚሰጠው ቦታ ነው። በወንድማችን ሳሪ አማካኝነት እዚህ መጣ ነው እና ደስ ይላል። ናቲ አዲስ የዚህ ጀማ ጉግል ማፕ በሉት። እዚህ ጋር እየተከራከሩ ያሉት ወንድ ልጅ ማን ነው? ወንድ ዶሮ እንዴት ነው የሚያስረግዘው ሴት ዶሮ? የሀበሻ ሰው ዝም ብሎ ሚስጥር ሲያወጣል። የምር ምክንያት ይኖራል። ማረን አይደለም ቦምብ ነው የሚጥለው። ወንድ ዶሮ አለው በትክክል አለ። ላቦ ስለሚደብቀው ነው አለ ኪዱ። አዎ በላባ ይደብቀዋል። ከደበቅሽ እኮ ነው። አረ ይሄን ነገር ማርያምን ቻጅብቲን ጠይቁልኝ። እኔም ፎቶ በጎን ቲክቶክ ላይ ከበላን ከጠጣን በኋላ እርስ በርሳችን የሚያዝናናና የሚፈትን ኪለር የተባለ ጌም እየተጫወትን ነበረ። እንደምታዩት አንድ ሰው ያጫውታል፣ የቀረነው ደግሞ ኪለር፣ ዶክተር እና የመሳሰሉት ካራክተሮች ይዘን አንድ ባንድ የምንጫወትበት የጌም አይነት ነው። እዚህ ጋር እሱን ስንጫወት አመሻሸን፣ አሪፍ ሞመንቶችን አሳልፈናል። እቺ የነበረው ሞመንቶችን እስቲ ተመልከቷቸው። ጌም ኦቨር አይደለም። ሁለት ሲቪሊያን ነው እኮ ያለው። ሶስት አይደለም። ጌሙ ላይ ሁለት ሲቪሊያን ነው። በቃ አልቋል። ኪለር ሳሸንፍ ሁለቱ በእጃቸው ገደሉት። ከዛ ታድነዋለህ ስል ይሙት እኔ ገደለኝ። ኪለር ተረፈ። ካዳነው መግደል አይችልም። በቃ ያደረውና አይደለም እሱን ካዳነው ወይ ያደርገኛል
እሱን እንዳዳነው ከገባው እሱ ኖርማል ሰው እንደሆነ ካወቀ ከሁለተኛ ኖኔ ትዊስት አደርገዋለሁ። በዚህ ያለች እኮ 3 ኪሎ ነው ያለ ነው። ትዊስት አደርገዋለሁ። በጣም ደስ በሚል ሁኔታ እየተጫወትን ነው። አይ ነው ኪለር ጌምን ማለት ነው። Jojo birthday boy. Much love. Na kita mo. Na. Cheers na. Game on no silar. Mariam Shafi nasrna. Remember መጣጣቴ እና ቃላብ ልክ ቃላብ ምን ነበርክ? ይቅር በለኝ። እኔ ልትመርጥ ነበርኩ የፈለኩት በቃ ስለሞት ክላስ ራሱ ይላራቲ በየ ስለፈልፋለሁ አንቺ ልታድክርሽ ማመን ነበርብኝ። በምን አወቅሽ? ገምተሽ እሺ እንግዲህ ቻይም በጣም ነው የምወደው፣ በጣም ነው የማከብረው። አክቹሊ ዛሬ በጊዜ እንሄዳለን፣ ለዛ ነው ለዛ ይቅርታ እያልኩኝ የእንጀራ ጉዳይ ሆኖ ታውቂያለሽ። ለዚህ ጊዜ ስላደረሰን እግዚአብሔር በጣም ተመስገን። ለ7 ዓመት እንደዚህ አይነት ምርጥ ደስ የሚል ጆርኒዎችን አሳልፈናል፣ እዚህ ደርሰናል። ፈጣሪ ደግሞ ብሎልን ትልቅ ደረጃ ደርሰናል። ላይ በአማራ ሁኔታ ደግሞ እንድናሳልፈው ከዚህ በበለጠ ሁኔታ እንድናሳልፈው የእግዚአብሔር ፈቃድ ይሁንልን። I wish you the best, all the best in the world, my brother. ለሁሉም በፍቅር በሰላም ሰፖርት አድርገህ ሰዎችን ጓደኞች በዙሪያ ያሉት ሰፖርት አድርገህ የነሱ ያንተን ዴቨሎፕመንት ብቻ ሳይሆን ዴቨሎፕመንት ብቻ ጥሩ ልብ ያለ ፈጣሪ ጥሩ ልብን ያደለ ሰው ስለሆነ እና የኔን ጓደኛ ቤስት ነው ጓደኛ ስለሆነ እግዚአብሔር በጣም በህይወቴ ስላመጣ እግዚአብሔር የተመሰገነ እና ያንተም የምታስባቸው ነገሮች ሁሉ አልጋ በአልጋ ሆኖ በደስታ በፍቅር በጤና ብዙ አመታቶችን እንድታሳልፍ እመኝልሃለሁ። ትልቅ ደረጃ እንድትደርስና የራስህን ኦን አሁን የጀመርካቸው ካምፓኒዎችን እንትኖችን አሳድገህ ሞር ደግሞ በደስታ እነዛ ኦን ያደረካቸውን ደግሞ ፍሬ አፍርተው ብዙ ነገሮችን እንድታይ ፈጣሪ እላለሁ። በጣም ነው So China, it's been I think 5 years since our first meeting ይመስለኛል እና starting from day one ታስታውቅ ነበር like your energy supportiveness ምናምን የሆነ ላስት የሚያደርግ ኢነርጂ እንዳለ ያስታውቅ ነበርና like almost እኔም እንደዛ አይነት ካራክተር ስላለኝ ይመስለኛል I know from day one እንዲህ አይነት ሎንግ ተርም የሆነ ፍሬንድሺፕ ሊኖር እንደሚችል አውቅ ነበር ከድሮም ጀምሮ ማለት ነው። እና if you remember መጀመሪያ like እዚህ ከተዋወቅን በኋላ ምን አዲስ አበባ ድሬዳዋ መጣችሁና ምናምን so we spend በጣም ጸደይ ታይም ድሬዳዋ ላይ ምናምን እና ከዛ በኋላ if you remember ከመጀመሪያው አመት ቀጥሎ which is 4 አመት ከዛ አመት ጀምሮ like ግራይንዱ ላይ የተለያየ ነገር ላይ ኮኔክት እያደረግን ምናምን ከዛ like even በአካል ራሱ ሳንገናኝ ተራርቀን ምናምን you were በጣም supportive ምናምንና I like that, I appreciate that። ከዛ ያ ኢነርጂ ነው ቦንዱን ዛሬ ላይ እንዲደርስ ያደረገውና you were a wise man በጣም one of the most influential በኔ ላይፍ ውስጥ ማለት ነው። እና honest speaking ማለት ነው ቃላብና አንተን በጣም ነው ቫልዩ ማደርጋችሁ። እውነት ለመናገር honest speaking ነው ማውራት ማርያምን ቃላብና አንተን በጣም ነው ቫልዩ ማደርጋችሁ። በብዙ ነገር like ጀማ ውስጥ ካለው ሰው በላይ ከናንተ ጋር ነበር ከመጀመሪያም ጀምሮ የነበርኩትና appreciate አደርጋለሁ። ቃላብ እያለሳለሰ ነው ቦንዶችን ይፈጥራል፣ አንተ ግን በኢነርጂ ነው። ከዛ ውጪ like በጣም you were so በጣም ምርጥ ሰው እና I'm glad to know you እና ደግሞ እንዲሁም በህይወት ይስላል I wish you all the best። ብዙ ድሪምስ እንዳለ አውቃለሁ፣ ብዙ ድሪሞች እንዳሉን እናውቃለን። በጋራ ያሉንንም በግልህ ያለህንም ፈጣሪ ያሳካልህ፣ ረጅም እድሜና ጤና ይስጥህ። much love thank you ሱዬ my brother በጣም ነው የምወድሽ፣ በጣም ነው የማከብርሽ። በልደትሽ ቀን
ቀን ደግሞ ሁላችንም ተሰብስበን እንደዚህ አይነት ቆንጆ ታይም ማሳለፋችን በጣም ደስ ይለኛል። ፍሮም ዴይ ዋን ብዙ ነገሮችን አሳልፈናል። ብዙ ውጣ ውረዶችን ኦልሞስት ከ4 ዓመት በላይ እና እነዛ ሁሉ ነገሮች ደግሞ ከዚህ በኋላ ፍሬ አፍርቶ በቀጣይ ዓመት ኢን ቤተር ዩ የምንገናኝበትን ቀን ያምጣልን። እግዚአብሔር ፈቅዶ ደግሞ ሁላችንም ሳንበተን እንደዚሁ እንዳለን በሰላም ያገናኘን። አይ ሪስፔክት ዩ አይ ላቭ ዩ ኢን ኤቭሪ ዌይ እና በስራሽም ደግሞ እግዚአብሔር የተሻለውን ነገር ይስተሽላል። አባቴ መልካም ልደት፣ መልካም ይጠምሽ። ያሰብካቸው ያለምካቸው ድሪም ያረካቸውና በጎል ያስቀምጥካቸው ኤቭሪ ነገሮች ደግሞ ተሳክተውበት የምናይበት ዓመት ያደርግልን። የሁላችንም ሰፖርቲቭ የሁላችንም ኬት ማየት የምትወድ ሰሆነ አይኖ እና እነዛ ነገሮች ደግሞ ተሳክተው የምናይበትን ቀን ያምጣልን። አንተም ደግሞ የምትፈልገው ነገሮች ሆነው ያሰብካቸው ነገሮች ሆነው የምናይበትን ቀን ያምጣልን። በጣም ነው የምንወድሽ፣ በጣም ነው የምናከብርሽ አባቴ። መልካም ልደት፣ መልካም ሁሉ እንመኝሻለን። ማሽላ ቹቻችን እንኳን ተወለድክ ወንድም አለም። በጣም ነው የምንወድ። በጣም ምን ልበል እኔ ውሽ በደንብ ባልችልበትም ግን በቃ ምንድነው በጣም ቲንክ ዩ። አንደኛ ለምንድነው ከተባለ ያው በጣም ትረዳናለህ። ያው አንደኛ ባህሪ ስላለንም ይሁን አላውቅም ያው ሳልናገር ነው የምትረዳኝ ወንድም አለም። በዚህ አጋጣሚ በጣም ነው የማመሰግነው። ያው ብናደድም በበሳጭም ለምን እንደሆነ ይገባል። አንተም ዘ ሴም ቲንግ ስለሚገጥም ማለት ነውና ፈጣሪ ያሰብከውን ያሳካል። 2018 ግማሽና 19 ደግሞ የስኬት የለውጥ ያደርግልህ እና ካሰብነው በላይም ደግሞ ፈጣሪ ሁሉ ነገር አስተካክሎልን አሳክቶልን መልካሙ ነገር ሁሉ ይጠመንና ከዚህ በላይ ደግሞ በስተን ደስ በሚል ሁኔታ ሁሉ ነገር እንድናከብር እግዚአብሔር ፈጣሪ ይርዳን። ያው ምንም አይነት ኢሹ ሳይኖርና ነገርና በጣም ነው የምንወድ ወንድም አለም። ሁሉ ጊዜ በሄድክበት ቅዱስ ገብርኤል ከፊት እየቀደሙ ሁሉ ነገር ያስተካክልልን። እንወዳለን። ቻይናው ቹቻ እንኳን ተወለድ መልካም ልደት ይሁንልህ እላለሁ። ቀጣይ ዘመን ቀሪ ዘመን የተባረከ ያድርግልህ። ያሰብከው የሚሳካበት ያድርግልህ። በጣም ነው የምንወድህ። መልካም ልደት ቹቻ the one and only። ቅድምም እንዳልኩት መግቢያው ላይ የሚያስገባው ቪዲዮ ይኖራል። መካሪ ነው ቹቹ፣ ታላቅ ወንድሜ ነው። በጣም ሪስፔክት ያለኝ ጓደኛዬ ነው ቹቹ ማለት like from 9ኛ ክፍል ጀምሮ የምንተዋወቅ ነንና ይሄ ሁላ ፍሬንድሺፕ ቢውልድ የሆነው ከልጅነታችን ጀምሮ ነውና በጣም ሪስፔክት አደርገዋለሁ። ቹቹ he's the one። በጣም ሰፖርቲቭ ፍሬንድ ነው። በጣም በቃ ይሄ ካይንድ የሆነ ሰው ነውና I wish you all the best brother። እንደነገርኩሽ ዜና ማርቆስ ነግሬያቸዋለሁ የምትፈልጋቸውን ነገሮች እንደሚያሳኩት I am pretty sure። I love you, much love, more life brother. Happy birthday ናቷ። እንኳን ተወለድክልን፣ መልካም ልደት። እንደዚህ የተሰበሰብን ብዙ ደስ የሚሉ ጊዜያቶችን አሳልፈናል። ከዚህ በኋላም በጣም ደስ የሚሉ ጊዜያቶችን እንደምናሳልፍ ተስፋ አደርጋለሁ። ለቀጣይ ዘመን የተባረከ እንዲሆን በጸሎታችን እናስብልሃለን። አመሰግናለሁ። ቻይኒዝ እንኳን ተወለድክ። በጣም አሪፍ ጊዜ ነበር ያሳለፍነው። መልካም ነገር ሁሉ ይግጠም በህይወት። በጣም መልካም ሰው ነህ። የጀማው ድምቀት ነህ፣ የጀማው ሰብሳቢ ነህና በጣም እናመሰግናለን። እንወድሃለን። የፈጣሪ ያሰብከውን ሁሉ ያሳካልህ። በድጋሚ መልካም ልደት። ወደድኳት ቀርኩሽ ገባ። ውዱና ተወዳጁ ወንድማችን ናትናኤል አቢ እንዲሁም ቻይናው እንኳን ተወለድክልን፣ መልካም ልደት። ኤቭሪ ኦፍ ዩር በርዝዴይ እንደምልህ መልካሙን ቸሩን ሁሉ ያጋጥምህ። ያሰብከውን ያቀድከውን የወጠንከውን ሁሉ የምታሳካበት የልደት ዓመት ያደርግልህ። እንደምታውቀው ካንተ ጋር በጣም ብዙ ዲፕ የሆኑ ቶኮች አሉ። ብዙ ጊዜ ኤቭሪ ታይም ኦፖርቹኒቲውን ባገኘን ቁጥር ስለ ፊውቸራችን ስለምንፈልጋቸው ነገሮች እናወራለንና ኤቭሪ ቶካችን ላይ ምን እንደምትፈልግ በደንብ ዲፕሊ ትነግረኛለህና እነዛ ብቻችንን ሆነን ማንን ባልሰማበት መልኩ ያወራናቸው እቅዶችን ፍላጎቶችን ሁሉ የምታሳካበት ዓመት ያደርግልህ። እግዚአብሔር አምላክ እቅድህን የልቦናን መሻት ይፈጽምልህ። የእመቤታችን የቅድስት ድንግል ማርያም ምልጃዋ፣ ረድኤቷ፣ በረከቷ፣ ቃል ኪዳኗ አይለይህ። የልቦናን መሻት እግዚአብሔር አምላክ ይፈጽምልህ ዘንድ እመቤቴ ምልጃዋ አይለይህ። እግዚአብሔር አምላክ በመውጣት በመግባት ሁሉ ጠባቂ መላእክቶችን ይላክልህ። እንቅፋት አይምታ፣ ሻውጋ ፀሐይ አታቃጥልህ፣ ጨረቃ አታቀዝቅዝህ። እግዚአብሔር አምላክ በረከቱን ሁሉ ይስጥህ። መልካም ሁሉ ያጋጥም ዘንድ እመኝልሃለሁኝ። ልቤ ውስጥ ያለሽን ቦታ አንቺ በደንብ ታውቂዋለሽ። ምን ያክል እንደሆነ ላንቺ ያለኝ ፍቅርና ክብር። ራስሽን ጠብቂ። watch your back, keep it going on brother, see you on the top። ቻይናው ቤቢ እንኳን ተወለድሽ የኔ አባት። ቆይ እዚህ ጋር ያ ዋትስአፕ ቻይናው። እሺ ቻይናው እንኳን ተወለድሽ አባቴ። እኔ በጣም በቃ
ሞሂ ከዳላስ ቴክሳስ ቻይናው እንኳን ተወለድ እንኳን ለዚህ ያበቃ አባቴ። እኔ ኖሬ እግዚአብሔር አመንን ብናከብር በጣም ነበር ደስ የሚለኝ፣ ግን ደግሞ ያው የአንዳንድ ጉዳዮች ምክንያት አልተገኘውም። እንግዲህ ሶሪ ላለው ብራዘር እና በጣም ደስ ብሎኛል ስለተወለድሽ ስላወቅኩ ጓደኛዬ ስለሆንክ ኢቨን ዶ 1 ዓመት ከምናምን 2 ዓመት ከምናምን ነው ማቀ ግን ስቲል በቃ የቻይልድሁድ ጓደኛዬ ነው የምትመስለኝ ምናምን እና ደግሞ ምንድነው ጥሩ ነገር በቃ ላይክ ዩ ዶንት የሆነ በቃ ለራሴ ምናምን ሳይሆን ለነሱ ለጓደኞቼ ለእንትና የምትይው ነገር ምናምን ይመቸኛል። የሆነ ከራስ አልፈ ለሰው ታስባለህ። ይሄ በጣም ትልቅ ነገር ትልቅ ስጦታ ነው። የሰው መወደዳለሽ ይሄን ነገር አይቀንስብሽ ብራዘር። እና ደግሞ እግዚአብሔር ከዚህም በላይ ጨማምሮ የሚገባን ነገር ይስጥ። ዋናው እድሜና ጤና ይስጥሽ ብራዘር። ዋናው እሱ ነው። እድሜ ካለሽ ጤና ካለሽ እንገናኛለን እና ደግሞ አብረን ብዙ ነገር እናሳልፋለን ብዬ ተስፋ አደርጋለሁ። ይመችሽ። እወድሻለሁ። ከምንም በላይ ይህንን ውብ ቀን ይህንን የተወለድኩበትን ቀን መታሰቢያ ቀኔን እንደዚህ ውብ አድርጋችሁ ስላከበራችሁልኝ አብራችሁኝ ሞቅ ደመቅ ስላደረጋችሁልኝ መጀመሪያ ከልቤ በጣም በእግዚአብሔር ስም ማመስገን እፈልጋለሁ። ልዑል እግዚአብሔር ያክብርልኝ። ከዚህ በላይ ምንም የምለው ነገር የለም። የምሬን ነው የምላችሁ። በፋሚሊ ሌቭል ማለት ይቻላል ቦንድ ያደረጋችሁኝ ጓደኞቼ ናችሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ከዚህ በላይ 1000 ዓመት ኑሩልኝ። ምንም አይነት ቃል የለኝም ለእናንተ እና በጣም ነው የማመሰግነው። 1 2 ደግሞ አሁን ላይ መገኘት ያልቻላችሁ እንዲሁም በቴክስት በተለያዩ ሶሻል ሚዲያዎች ደግሞ እንኳን ተወለድክ እንኳን ለዚህ እድሜ ጨመርክና መልካም ምኞታችሁ ስትነግሩኝ የነበራችሁ ሰዎች በሙሉ ራሱ አመሰግናለሁ። እቺን ቀን እንግዲህ እግዚአብሔር ብሎ ፈቅዶ አንድ ላይ እንድናከብርና እንደዚህ አይነት አንፎርጌተብል የሆነ ሜሞሪ እንድናሳልፍ ፈቅዶልናል ማለት ነው። ሶ በጣም አድርጌ ነው የማመሰግነው። ይሄንን አንፎርጌተብል የሆነ እንትን ነው የምላችሁ፣ ከልቤ ነው የምነግራችሁ። ይሄንን አንፎርጌተብል የሆነ ሜሞሪ ከናንተ ጋር እንዳሳልፍ ለፈቀደልኝ ልዑል እግዚአብሔር በጣም ትልቅ ምስጋና ይግባው። በጣም ነው የማመሰግናችሁ፣ በጣም ነው የምወዳችሁ። ካጠገቤ ስላላችሁ፣ ጀርቤን ስለምትመለከቱ፣ እኔ በማላይበት ፐርስፔክቲቭ ስለምታዩልኝ፣ ለኔ ስለምትቆረቆሩ፣ ስለኔ ብዙ ስለምትጨነቁ በጣም አድርጌ ነው የማመሰግናችሁ። እውነቴን ነው የምላችሁ፣ ከልቤ ነው ይሄንን ነገር የምናገረው። በጣም ወዳችኋለሁ። ብዙ አድቬንቸሮችን አብረን ወደፊት እንድናይ እግዚአብሔር ይፍቀድልን እላለሁ። ሌላ ምንም የለኝም። ያው እናንተ ናችሁ ያላችሁኝና ሞሮፍ ብዙ ነገር ደግሞ ኢን ዘ ፊውቸር አብረን የምናይበትን ነገር ያምጣልን። አብረን የምንደሰትበት አብረን ብዙ የፍቅር ሞመንቶችን የምናሳልፍበትን ጊዜ ያምጣልን እግዚአብሔር። ከልብ ምኞቴ ነው፣ ትልቁ ምኞቴ ነውና በጣም አድርጌ አመሰግናለሁ። በጣም አድርጌ ወዳችኋለሁ። ክብር ይስጥልኝ። መልካም ጊዜ። ቭሎጉ እንዳያችሁት ነው። በጣም ሞቅ ደመቅ ባለ መልኩ አሳልፈናል። በጣም ወዳችኋለሁ። በቀጣይ ልደት እስክንገናኝ ድረስ ይመቻችሁ። ወዳችኋለሁ። የምር ወዳለሁ።